ብልጥ ሴት ለራሷ ብቻ ባል አይደለም የምትመርጠው መነጽሯን በደንብ አስተካክላ ይሄ ሰው ትክክለኛ አባት ነው ብላም ታያለች ከዛ በኋላ ነው ልጆቿን ማሰቃየት ስለማትፈልግ መርምራና አጥንታ የመረጠችው ህይወት ውስጥ የምትገባው በሙቀት አይገባም ህይወት ውስጥ መረዳት መቻል አለባቸው ሴቶች እህቶቻችን በቃላት አትሸወዱ በቁስ አትሸወዱ በምንም አትሸወዱ እያንዳንዷ የምትወስኛት ውሳኔ ያንቺን ህይወት ብቻ አይደለም የምትወልጃቸውንም ልጆች የልጅ ልጆችሽንም ህይወት የሚነካ ውሳኔ ነው አንድ ሴት አንድ ቀን እኮ ነው በቃ ቀስ አርገሽ እንደ ቀልድ የወሰንሻት ውሳኔ መጪ ዘመንሽን ሁሉ ወደ ቀኝም ወደ ግራም የመምራት እድል አላት ስለዚህ ውሳኔዎቻችን ላይ ጥንቃቄ ማድረግ መቻል አለብን ከምን አይነት ወንድ ጋር ነው የፍቅር ግንኙነት ውስጥ የምንገባው ከምን አይነት ወንድ ጋር ነው እንደዚህ አይነት ህይወታችንን ገፍተን የምንሄደው የሚለውን ነገር ማወቅ መቻል አለብን እናቶች ሴቶች ለልጆቻችሁ ማን አባት እንደሚሆን ምረጡ ለበለዚያ የተዘራ ዘር እንደዚህ በቅሎ ልጆችን በተለያየ መንገድ ነው የሚጎዳውና ልብ ማለት መቻል አለብን ሴቶች እንደዚህ አይነት መንገድ ጋር ከመሄዳችን በፊት ማን አባት ለልጆቻችን እንደሚሆን መምረጥ መቻል አለብን